በጣም እንደዋል አይደለ ፍቅር የያዛችሁ እህት ወንድሞች ካላችሁ መስፈርታችሁ ብቻ ትክክለኛ መሆኑን እርግጠኛ ሁኑ። መስፈርታችሁ ትክክለኛ መሆኑን ብቻ እርግጠኛ ሁኑ። ከዛ በኋላ እመኑኝ ፈቃድ እግዚአብሔርን አስቀድማችሁ ተራመዱ። ጸሎት አድርጉበት እግዚአብሔር ፈቃዱ እንዲሆን አይደለ። እንደው ብርጣሉ ከምትባል ሴት ጋር የፍቅር ህይወት ውስጥ መግባት የፈለክ ወንድሜ ዝም ብለህ ጸጉርን አታበጥር። በቃ አንዳንዴም እንደው ማበጠሪያም ይጣመማል። ዝም ብለህ ጸጉርን አታበጥር። አንዳንዴም ቤተክርስቲያን ሄድ እያልክ እንደው ጸሎት አድርግ አይደለ። እንደው ጌታ ሆይ እንደው ይህች ሴት የኔ ትሆን ዘንድ እንደው ፈቃድ ይሁን ብለህ ጸሎት አድርግ። ኦኬ ልክ አንተ የራስህን እንደምትሞክር ሁሉ ደግሞ በተመሳሳይ እግዚአብሔርም ደግሞ እንዲጨመርበት ጸሎት አድርግ። በተመሳሳይ ከበደ ከሚባለው ሰው ጋር የፍቅር ህይወት ውስጥ መግባት የምትፈልጊው እህቴ ይህንን ጄል ዝም ብለሽ ከምትቀቢው አንዳንዴ የአንዳንድ እህቶች ጸጉር ጂሰስ ጭራሽ ነው ማይነሳው። ጭራሽ እንዲህ በህብረት እንዲህ ማይነሳ። ዝም ብላችሁ በቃ የሆነ እንትን ገንዘብ አታባክኑ። እውነቴን ነው። ወንድ ልጅ የሆነ መቀመጫዬ እንትን ሲሆን ነው የሚወደኝ፣ ወይ ደግሞ ጸጉሬን ቆይ ሂውማኔል ላደርገው፣ ቆይ ሜካፔ ደግሞ ምንድን ነው የሚባለው ሌላ ጣረ ፋውንዴሽን ነው የሚባል ነገር ሰማው መሰለኝ። እና እንደዚህ አይነት ነገር ሲሆን ነው ወንድ ልጅ ለኔ ልዩ ትኩረት የሚሰጠኝ፣ ለኔ ልዩ ቦታ የሚኖረው። ፕሊስ አትበሉ። በመጀመሪያ ጸሎት አድርጉ። ጥሩ ነው ራስን መጠበቅ፣ ግን ቅድሚያ ጸሎት ማድረግ፣ ፈቃድ እግዚአብሔርን ማስቀደም። እግዚአብሔር የቀደመበት ነገር እመኑኝ ሁልጊዜ ይድል ነው። ሁልጊዜ ይድል ነው። እግዚአብሔር እንዲቀድም ማድረግ። ይህም በበላችሁ ትግል ውስጥ አትግቡ። ይሄ የሆነ ያንን ሰው ለማግኘት 19 አይነት ልብስ ምናምን እንትን አትበሉ። ራሳችሁን ሆናችሁ ቅረቡ። ስለ እውነት ነው የምነግራችሁ። ራሳችሁን ሆናችሁ ቅረቦቶች። ያ ሰው የራሳችሁ እንዲሆን ድራማ አትስሩ። የቤትሽ እንዲህ ጠቅልለሽ የምትጎርሽ እህት እሱ ፊት ሲሆን እንደው አለ አይደል እንደው ለአመል እንደው እኔ እኮ ብዙ እንደው በጸሎት ነው የምኖረው አትበይ። ራስሽን ሆነሽ ቅረቢ። ከዛ በተጨማሪ ግን ቅድም እንዳልኩት ጸሎት ማድረግ። በተመሳሳይ ወንድም ያንተም ልክ እንደዛው አንዲት እህት ያንተ እንድትሆን ከፈለክ መንፈሳዊ ሕይወት የሆነች እግዚአብሔርን የምትፈራ ለቤተሰቦች ክብር ያላት ሴት ያንተ እንድትሆን የምትፈልግ ከሆነ በቻልከው አቅም በመጀመሪያ ፈቃድ እግዚአብሔርን ማስቀደም። እግዚአብሔርን ከፊት ለፊት አስቀድም። ኦኬ እግዚአብሔርን ከፊት ለፊት አስቀድም። ጸሎት አድርግ። እግዚአብሔርን ለምነው። ሌላው ነገር በአጠቃላይ ቀሪው ዝም ብለህ ማበጠሪያ አታጣምም። በጌታ በኢየሱስ ዝም